ብዙ ጊዜ ሰዎች ስትረስ አጋጠመን ወይም ደግሞ ስትረስ ውስጥ ነኝ ብለው የሚያስቡት እንደተለመደው ከሆነ የማያውቁት ነገር በቤታቸው ያልጠበቁት ነገር ሀፕን ሲያደርግባቸው ወይንም ደግሞ ምን ማድረግ እንዳለባቸው ሳያውቁ ሲቀሩ ያ ነገር በቃ ስትረስ ውስጥ ከቶኛል፣ በጣም ጭንቀት ውስጥ ነኝ ምናምን ብለው ያስባሉ። እውነት ለመናገር ግን አብዛኛውን ጊዜ ጭንቀት ውስጥ የሚከተን ያ ማናውቀው ነገር ሀፕን በማድረጉ ወይም ደግሞ እኛ ይሆናል ብለን ያልጠበቅነው ነገር ሊሆን ይችላል። እንዲሁም ደግሞ ስለተፈጠረው ነገር ምን ማድረግ እንዳለብን ባለማወቃችን ብቻ አይደለም ስትረስ ውስጥ ልንገባ የምንችለው። እንደውም በአብዛኛው ጊዜ በበለጠ ሁኔታ ስትረስ ውስጥ የሚከተን እኛ በተፈጠረው ነገር ሊሆን ይችላል፣ ወይም ደግሞ ወደፊት ስለሚሆነው ነገር አሁን እኛ ማድረግ የምንችለው ነገር አለ። ያንን ነገር ባለማድረጋችን የሚመጣብን የጭንቅላት ተጽዕኖ ነው። ምክንያቱም ኤቭሪ ታይም ኤቭሪ ዴይ የሆነች ነገር ማድረግ እንዳለብን ይታወቀናል፣ ይሰማናል። ያንን ነገር ማድረግ ባለመቻላችን በእኛ ቁጥጥር ስር ያለ በእጃችን ማድረግ የምንችላቸው ነገሮች ሳናደርግ ስንቀር ያ ነው ወደ ስትረስ የሚያመራን እንጂ እንደሚባለው ብዙ ጊዜ ምን ማድረግ እንዳለብን ካለማወቅ ወይም ደግሞ የሆነ ነገር ሲያጋጥመን ብቻ አይደለም ስትረስ የሚመጣው። የበለጠውን እንደውም በተፈጠረው ነገር ወይም ደግሞ በህይወታችን ውስጥ እኛ ማድረግ የምንችለው በእጃችን ያለ ነገር ሳናደርግ ስንቀር ያ ነው ወደ ስትረስ የሚያመራን።